አንደኛ ፎቅ ላይ ያለ አንድ ቀን አንዱ ቤት ሌባ ገብቶ ምንጣፉን ይጠቀልላል። አንቺ ተከለለው እኮ በሌሊት 4 ሰዓት 5 ሰዓት ለምሳሌ አንዳንድ ቀን በር ይንኳኳል። ማን ይክፈታረ ሂጂና ክፈች ይታወቅብሃል። ክብርህን ጠብቅ። እና ቃሉ ደግሞ ደስ ይላል። ቦቅባቃ ነው ያልከው። ፈሪ ነበር እንደውም ለመረዳት ሞከርኩት። ከፈሪ ይበልጣል ቦቅባቃ ለፍክራ ፎቅ አንደኛ ፎቅ ላይ ያለ አንድ ቀን አንዱ ቤት ሌባ ገብቶ ምንጣፉን ይጠቀልላል። አንቺ ተከለለው እኮ ጨመረለት የምትል ነበር መሰለኝ። እዛው አንደኛ ፎቅ ላይ ያለው ምንጣፍ ያ ከሪም በጣም ከባድ ፍርሃት ነው።